እንዴ ስትወፍሩ አድራችሁ ነግቶባችሁ ነው አይደል? ምስኪኖች ኑ ግድ የለም እኔ መኝታ ቤት 50 ጆስ አባት ሰላም ነሽ? አለሁልሽ። አቤት ቁመት ምን አለ እዚህ ልጅ ቁመት ቢሰጠኝ ምን አለበት? እንዴ ዳኒ አቺ አለሽ? አለሁልሽ አባት ተመስገን። እንዴ ተመስገን እንደዚህም አለ ተመስገን። አማረርኩ ፈጣሪ እንደዚህም ኮካ አለ። እንደተሰበረ ነበር ግንባሩ ደግሞ እውነት አሁን ምንድን ነው ምን በለው ብር ምን እናርግበት? የአብዛኞቻችን ቲክቶክ ተከታታዮች ጥያቄ የሆነውን የላይፍ ኦፍ አቤል ገንዘብ ምንጭ ከየት እንደሆነ እናጣራለን። በደንብ ተከታተሉኝ። አቤል በምን ይታወቃል? በመዝናናት እንዲሁም የተለያዩ አስገራሚ ምግቦችን በመብላት። ሌላ ምግብ በመብላት የሚታወቅ ሰው ሸገር ገበታ። ከሸገር ገበታ ጋር በመልክ የሚመሳሰል ሰው ማን ነው? አሚር ዘኩል። አሚር ዘኩል ምን በሚል ሲኢኦ ይታወቃል? ነቃ በይ ወይ ነቃ በል። ነቃ ምን ያደርገናል? ቡና ሲባል ምን ይመጣልናል? የኢትዮጵያ ቡና ስፖርት ክለብ። የቡና ደርቢ ማን ነው? ጊዮርጊስ ስፖርት ክለብ። ጊዮርጊስ ሌላ ምን አለ? ጊዮርጊስ ቢራ። ጊዮርጊስ ቢራ የሚያመርት ድርጅት ምንድነው? ቢጃ ኢትዮጵያ። ሌላ ምን ያመርታል? ስንቅ ማለት ምግብ ሲባል ወይም ደግሞ ብዙ ምግብ ሲባል ምን ትዝ ይለናል? አብሮ የሚበላው ቤተሰብ ሲሰባሰብ ምን ይመጣል? ጨዋታ። በአንድ ላይ የቤተሰብ ጨዋታ ማለት ነው። የቤተሰብ ጨዋታ ማን ያዘጋጀዋል? ነጻነት ወርቅነህ የሚታወቅበት ፊልም ኤፍቢአይ ላይ ማን ሰርታለች? ማህደር አሰፋ። የማህደር አሰፋ ኤክስ ሼህ መንሱር ዳዲ አላሙዲን፣ የሱ የድሮ ሹፌር ኡናጊ። እሺ ተማሪዎች ፈተናችሁን አርሜው ነበረ። ውጤታችሁ ብዙም አላስደስተኝም። የአንዳንዶቻችሁ ባይወራ ይሻላል። ኑ ሰብሽ። አቤት ሚስተር ማህሌት ወይ ሚስተር ወይ ሹፍራው ሚኪያስ። አቤት ሚስተር። It was at this moment that he knew he fucked up. ሰው ስጋ ተወዷል ይላል። እኔ ግን ስጋ ምን ተወደደ? እኛ ስጋ ቤት ነው የምንውለው። ግን ያው ሙሳችንን እንበላለን። በያንቺው ፍረጂ ከፍቅር ከዝና ማን ይበልጣልና? በያንቺው ፍረጂ አንቺ ሁኚ ዳኛ ሰው እንዳያረገኝ እኔን ነገረኛ። ጭንቅላቴ እንትን ነች ፈጣን ነችና አልሰማም። ጩጬ ነኝ። ግን ዩኒቨርሲቲ ስገባ 16 ዓመቴ ምናምን ትምህርት ራሱ በጊዜ ነው የጀመርኩት። በጣም ጥሩ። ይኸውልህ ዘይዶ አሁንም በጊዜ ጀምር መንገድ እንዳይመሽብህ እየሄድክ የምር 16 ዓመቴ ምናምን ይላል። ጭንቅላቴ ፈጣን ናት ምናምን እየዘለልኩ። ጭንቅላቴ ፈጣን ከሆነ እዚህ ምን ታደርጋለህ? ለምንድን ነው የሰው አናት የምትቀጠቅጠው ታዲያ? ለምን የሆነ ናሳ ላይ ምናምን ነገር ገብተህ ዓለማችንን አታሳየን? በነገራችን ላይ እኔም ገብቻለሁ በ7 ዓመቴ ማዘር ይዛኝ እጄን ለሆነ ጉዳይ እየዘለልኩ ነው የገባሁት። ደስ ብሎኝ ሙስተህቢላ ያ ሙስተህቢላ ሒልዋ ሐላ ያ ይሄ ማን ቤት ነበር? ይሄኛው የነጌቱ
Getu. I remember. I remember. እዚህ ጭቃ ቤት እየኖረ ስሙ ጌቱ። Oh my gosh. Donkey. Oh, donkey. ስልክ እንጨት። እነዚህ ስልክ እንጨቶች አሁንም አሉ። ታዲያ ከሰፈሩ የት ይድል? I remember man. ሁለቱ ተቃቅ አረጁ ጎበጡ። እዩ አንድ ለመቶ ብር አራማንን የራሱ ለመቶ ይመስላል። በቃ ፒስሽ አብሽር ቁልቂት እኮ አልቆማ መፋቅ ቁልቂት አለች ደግሞ ምን እያረክ ነው? ጫማ እየተረኩ ነው አማን እኮ በዚህ ስፖንጅ እዩ አረስቲችን ጥያቄ አስረጂ ደግሞ ምንድነው? እስክሪብቶ እኮ አልቆ መግዣ ብር የለኝም። እሺ ለምን በላሁ? ቀለም እኮ ወደ ታች በደንብ እንዲወርድ ፈጣሪ አንተው ሶባ ምን ይሆን ግራ ሶፍት የለምና እያቃቃው ነበር። አብሽር ብራዘር ይመችሽ አንቺ ብቻ ኑሪልኝ አራድዬ። የሆነ ጊዜ ከፋዘር ጋር ፊልድ ሄደን የዘበኛችንን ክላሽ ነገር ይዤ አስደንግጫለሁ። ኧረ ተው እንዚህ አንተ ምንድን ነው አቁም ብለህ ነው እንዴ? ኮንዶሚኒየም አለ እንትን ነው። እማ አቤት። ጓደኛዬ ዛሬ ለስሊፖቨር ትምጣ ማለቴ እዚህ ልታደር ትምጣ። ለምንድን ነው እኔ ቤት ይዘሽ አትመጪው? ቤት የላትም እንዴ እሷ? ምን አለ እዚህ መታምተር ምን ችግር አለው? ወይ ጉድ! ይኸውልሽ ትሰሚኛለሽ፣ ያንቺን ሆድ ራሱ መቀለብ አቅቶኛል። እንኳን ሌላ ሰው ተጨማሪ ይዘሽብኝ መጥሽ ማለት ደግሞ ቤተሰቦቿስ ምን ይሏታል? አንቺ አፍሽን አትክፈሽ ወደዛ። እሺ እኔ እሷ ጋር ልደር ሂጂ። ጭራሽ አንቺ ሄድሽ ልታድሪ? ምን ችግር አለው? ምን ችግር አለው አትበይኝ እንዴ። ችግር የለውም ቤተሰብ የላትም ልታስቢኝ ነው? ወይ እነሱ ምን በወጣቸው ነው ያንቺን ሆድ የሚሞሉት? ሰው በየቤቱ እንዳለ ችግር ላይ ነው። አውጥቶ ያወራውም እንጂ ችግር ላይ እኮ ነው ያለው። ሁሉም ችግር ላይ ነው ያለው። የማታፍም እንደ ማአት ይደርብሽ ጨምላቃ። ስሚ ሚጣ ምን ያረክሽ ነው? ፊልም ላይ ነው። ምን ነው ምን ፈለክ? ምን ፈልገ ነው? መችሽ በቃ አብሬሽ ሊያ ጠጋቢ አትልጥለኝ ነው እንዴ? ስሚ እንዴ ምን እያረጋችሁ ነው? አበደ ሰዓት ነው የመጣሽ። ፊልም ልናይ ነው። ነይ ጠጋቢላ ጠጋበይ። በዚህ ጋር ተቀመጪ። ልጥይ ነው? እሺ ጀምረው። አንጀምሯ ያበደ ፊልም ነው የመረጥሽ። ካሜራ ቤቢ ይሄ ማን ነው? ዋናው አክተር ነው። ሚስቱና ልጆቹ ይሞታሉ። እንዳደነግጭ አይተ እየደገምኩ ነው ቻለው ግን አላወራም ከዚህ በኋላ እኔ አልወጣም። እንዴ በቃ ይኸው እንጀምረው። ሚስቱ ናት ያስገደለችው። እሺ ውልቅ በላው። ውጣልኝ። አዎ ትከደልሻላ። ሚስቱ ጋር አትገለውም፣ እሱ ይገላታል። በኋላ ከመጣ እያየሽው ወይኔ እኔ እኮ ግርም የሚለኝ ማንን ነው የምትሉት? ሴቶች እሱ የፈለገውን መምረጥ፣ መብላት፣ መጠጣት፣ መልበስ ይችላል። አንቺ ማነሽ እንዴ? ምን እንደዚህ አስጠበቀኝ? ኢየሱስ ቆየሽ እንዴ? ብዙ ቆየሽ? እኔ ስትፍራት ጎራ ኧረ ተቆርጮ ነበር ትናንትና። አሁን አላየሁት ይሆናል። ትናንት ተቆርጮ ነበር። አንተ ነው ተጨማለቅ ነው። እሺ ስጋዬን ልገነጥ ይሆናል እንዴ? እኔ ልምጫው። እሺ ቅርታ። እሺ በቃ ቡቡ በእናትሽ እንዴ ከዚህ በላይ ማለት ነው። ማገር አልፈልግም። እሺ ለምንድን ነው የምትቆጣጠሪው? እንቅጩን ተናግረው እውነቱን በላይ ሀገሩ ሰጥቷል አንገቱን። ንጉሥ ተክለ ሃይማኖት ያደጃች ጓሉ ዛሬም በመንፈስ ከኛ ጋር አሉ። አትነካኩ ሲበሰጨዋል ከተሶረፈ ማን ያስቆመዋል?